በዚህ የስምንተኛ ዙር የአረንጓዴ አሻራ ችግኝ ተከላ ላይ በተለይ አንድ ጀንበር በዛሬው በ27 በተካሄደው የአንድ ጀንበር ችግኝ ተከላ ላይ ሰፊ የህብረተሰብ ክፍል ከተለያዩ ተቋማት የመጡ የህብረተሰብ ክፍሎች የተሳተፉበት ነው። እንደ ቂርቆስ ክፍለ ከተማ ወረዳ 7 የታቀደው 7365 ሲሆን ይሄን ሙሉ በሙሉ ህብረተሰቡን በማሳተፍ ተከናውኗል 100%። በዚህ የአንድ ጀንበር ችግኝ ተከላ ላይ ከከፍተኛ አመራር ከተማ ጀምሮ የክፍለ ከተማ የወረዳም አመራሮች እንዲሁም የጽህፈት ቤት ባለሙያዎች ተሳትፈውበታል። በዘንድሮ የችግኝ ተከላ ላይ የአብዛኛው የተተከለው ችግኝ የጥላና የፍራፍሬ ነው። ያው የምግብ ዋስትናን ለማረጋገጥ ይሄ አስፈላጊ ሆኖ ስለተገኘ በዘንድሮ ችግኝ ተከላ ላይ ፍራፍሬ ላይ ትኩረት ተደርጎ የተተከለበት አግባብ ነው ያለው። የዚህ የአረንጓዴ አሻራ ዋናው ጥቅሙ የከተማዋን አረንጓዴነት፣ ውበቷን፣ ጽዳቷን ለማስጠበቅ ይጠቅመናል። ሲቀጥል ደግሞ አሁን ያለውን የአየር መዛባት የአየር መቀያየርን የተስተካከለ እንዲሆን ጥቅም አለው። በዚህ ችግኝ ተከላ ላይ ሁሉም ህብረተሰብ እንዲሳተፍ እኔም ጥሬን አስተላልፋለሁ።